መሽቷል። አንተ ግን ስብሰባ ላይ ነው ያለኸው። ሀብታምነት ሲባል ብዙ ጊዜ እንቅልፍ የለውም ይባላል። በቀን ምን ያህል ትሰራለህ? ምን ያህል ትተኛለህ? መጀመሪያ ይሄን እድል ስለሰጠኝ አመሰግናለሁ። የአንተ ጓደኞች በአማራጭነት በጣም ቀን ከሌሊት እያስቸገሩኝ ነበር። ይህንን ሞላው ኢትዮጵያ እንዲያውቀው ፈልጋለሁ። ምክንያቱም እንዳንተ አስቸጋሪ እና ጓደኞች ሁሉ አስቸጋሪዎች እንደሌሉ ብዙ ሰው እንዲያውቀው ፈልጋለሁ። ምክንያቱም አየህ ዓለም የተለያዩ ሰዓቶች አሉ። አሜሪካ በአሁኑ በቀን ነው። ኢሮፕም ገና አሁን መዝጊያው አካባቢ ነው። ሳውዲም ውስጥም ወደ መተኛችን ሰዓት ነው። በዚህ ሰዓት ሁልጊዜ የእንቅልፍ ነገር የለም። እንቅልፍ 4 እና 5 ሰዓት ከተኛው በቂ ነው ለኔ። በተለይ በዚህ እድሜ ሰው እድሜው እየገፋ በሄደ ቁጥር የእንቅልፍ ሰዓቱ ይቀንሳል ይባላል። ስለዚህ ብዙም ጊዜ የምተኛ ሰው አይደለሁም። 4 ሰዓት ነው 5 ሰዓት በቂ ነው ለኔ። ከዓለም በሀብት 43ኛ ደረጃ ላይ ይዘሃል። ካለው አጠቃላይ የኢኮኖሚ ችግር አንጻር 43ኛነትን ጠብቀህ ነበር መሐመድ? አንደኛ እውነቱን ብነግርህ አታምንም። 43ኛ መድረሴን የሰማሁት ጓደኞቼ ከአዲስ አበባ ደውለው ነው። 43ኛ ልሆን 100ኛ ልሆን 200ኛ ልሆን አላውቀውም ነበር። ምክንያቱም ፎርብስ የራሱ መንገድ ነው ያለው። እኛን አይጠይቀንም። እኛን የምናውቀው ነገር የለም። እነሱ በሚፈልጉት መንገድ እያንዳንዱ ካምፓኒ አሁን ለጊዜው ብዙውን አሴቶችን የገመገሙት ባለው ፓብሊክ ነው በዛ ባለው እንትን ነው እንጂ ሁሉን ነገር አውቀው አይደለም። ስለዚህ የአሴቱ ጉዳይ እንዳለ ሆኖ ካልኩሌትና ተገምግሞ ሲደረስበት አሴቱ የተነካ አይደለም። እርግጥ ነው ትርፉን ያው የዓለም ኢኮኖሚ ያላቸው ነገር የለም። ትርፍ ላይ ሁሉንም ነው ያላቸው። ግን አሴቱ ያለ ነው። ይሄ አሴት አለ ኔት አሴት ብለው ነው ያወጡት። ይሄ ግልጽ መሆን አለበት። አሁን ሪል ስቴት እና አንተ የምትሰራበት ሪል ስቴት እና የነዳጅ ዘይት የንግድ ዘርፍ እየተዳከመ ነው ይባላል። መሐመድ ሁሴን አላሙዲን ግን በተለየ ጥንካሬ በዘዴ ይዞታል እየተባለ ነው። ሚስጥሩ ምንድነው ጋሽ መሐመድ? እዚህ ሚስጥር የለም። እኔ መጀመሪያ አሴቶቼ መሬት ውስጥ ያለ ኦይል እና ሪፋይን ፕሮዳክት ነው። እርግጥ ነው አሁን ባለው በኢሮፒያን ሕግ ያንዳንዱ ሪፋይነሪ የ3 ወር ሪፋይነሪ ኢንቨንቶሪ ይኖረዋል እና ኦይሉ እዛው ያለ ነው። ችግሩ ግን ከ$90 ለባረል ወደ $40 ሲገባ የ$50 ልዩነት ያመጣል። የሚጎዳው ኢንቨንቶሪውን ነው። በ90 የገዛኸው 40 ቤት ሲገባ እና ለሚቀጥለው ወር ለሚደረገው ካልኩሌሽን የ$50 ልዩነት ያመጣል ካለ ኢንቨንቶሪ። ያ ኢንቨንቶሪ ማንን ነው የሚጎዳው? 7 እና 8 ወር ሰርተ ያተረፍከውን ገንዘብ ያንን ይሟጥጠዋል ማለት ነው እንጂ አሴትህ እንዳለ ሪፋይነሪው እንዳለ ነው፣ ስቶሬጁ እንዳለ ነው። ሁሉ ነገር ምንም የተለካ ነገር የለም። ሪል ስቴት ሲባል ሪል ስቴት የሚጎዳው ምንድነው? ከባንክ ተበድረው ኢንተረስት ኑሯቸው ለመክፈልና ለመሸጥ ሲፈልጉ እኔ የገዛቸው ኢንተረስቶች በሙሉ የሚሸጡ አይደሉም። ተከራይተው ክራይ የሚያስገቡ ናቸው። ለዚህ ነው ያልተጎዳው። መሐመድ የብዙሃኖቹ ከቢል ጌት ጀምሮ ማየት እንችላለን። ፎርብስ ላይ የተቀመጡት ባለሀብቶች በአጠቃላይ ሀብታቸው ቀንሷል። ያንተ ግን እዛው ላይ ነው። ይሄ የሆነበት ሚስጥር ምንድን ነው መሐመድ? እዚህ ላይ ሚስጥር አይደለም። ይኸውልህ ብዙዎቹ ሀብታሞች ሼር ሆልደርስ ናቸው። ስቶክ ሼር አላቸው። ካልኩሌት ሲደረግ ነምበር ኦፍ ሼርስ ታይምስ ዘ ፕራይስ ኦፍ ዘ ሼር ነው። በዛ ሲደመር በዛ ያን ነው ካልኩሌት ተደርጎ ይሄን ያህል ሀብት አላቸው የሚባለው። የኔ ለወጥ ያደረገው ምንድን ነው? ከሌላው ሳይሆን አሴቱ ነው። እኔ ያለኝ ሪፋይነሪ ነው፣ ያለኝ ቢልዲንግ ነው፣ ያለኝ ኦይል መሬት ውስጥ ነው። ያ ነው ልዩነት። አሴቱ ነው ካልኩሌት ያደረገው። ኦይል 150 በነበረበት ጊዜ ካልኩሌት ቢደረግ ነው የኔ አሴት የትና የት በደረሰ። ያ ነው ልዩነቱ። አየህ ሼር ታይምስ ሼሮቹ ታይምስ ዘ ፕራይስ ኦፍ ዘ ሼር እና ያ ነው ካልኩሌት ሲደረግ ሼሩ ፕራይስ ሲሆን እነሱም ሀብት ወረደ። የኔ ግን አሴቱ ነው ካልኩሌት ያደረገው። አሴቱ እንዳለ ሆነ። እንግዲህ ለሚገባው ሰው ይሄ ነው ልዩነቱ። ለማይገባው ግን ምን ታደርገዋለህ? ቁጥር ለማያውቅ ሰው ይመስለኛል የነ ቢል ጌት ለምሳሌ ቀንሰውም ነው አንደኛ የሆኑት። አንተ 9 ቢሊዮኑን ይዘህ ነው እንደውም
የመጀመሪያው ይመስለኛል። በ50 ልዩነት ወደ ላይ ከፍ ያለ ባለሀብት አንተ ብቻ ትመስለኛለህ። እንግዲህ እኔ አንደኛ እዚህ ላይ መድረሴንም አላውቅም ነበር። እነሱ ናቸው እንግዲህ እንዲህ አድርገው ካልኩሌት አድርገው እዛ አድርሰውኛል። የእኔን ሀብት ኢትዮጵያ ውስጥ እንኳን ያለው ምን እንዳለ አያውቅም። ጌስ አድርገው ነው ያመጡት። ግን ለወደፊቱ ኢንቨስትመንት ኦፊስም ሄደው አገር ውስጥ ገቢ የሚይዘው ምን ያህል ታክስ እንደከፈል ምን እንደማየት ሊገነዘቡት ይችላሉ። እዚህ ላይ ምንም ችግር የለባቸውም። ግን እነሱ ጌስ አድርገው ነው ያወጡት። ስለዚህ አሴቱ እንዳለ ሆኖ አሁን ኢትዮጵያ ውስጥ ብታይ ብዙ ድርጅቶቹ አሴቶቹ እንዳሉ ናቸው። ወርቅ እናመርታለን፣ ወደ ኢትዮጵያ ዶላር እናስገባለን። ቆዳ እንልካለን፣ ወደ ኢትዮጵያ ዶላር እናስገባለን። ቡና እንልካለን፣ ወደ ኢትዮጵያ ዶላር እናስገባለን። ሻይ እንልካለን፣ ዶላር እናስገባለን። ፍራፍሬ፣ አትክልት እንልካለን። አሁን ካምፓኒያችን ጂቱ የሚባለው እሱ ነው፣ እያመረተ ነው። በሳምንት 500,000 ኪሎ እየላከ ነው። እሱ አሁን ዶላር እያስገባ ነው። አበባም ዶላር እያስገባ ነው። እኛ ፎከስ ያደረግነው ኤክስፖርት ኦሪየንትድ የሆነ ድርጊቶች ላይ ነው እና ብዙ ሰው ለስራ የሚይዝበት ድርጊቶች ነው ፎከስ ያደረግነው። በዛ ሀሴት አይተው እነሱ ሊገመግሙት ይችላሉ። ለወደፊት ከአሁን በፊት ኖስ አማራህን ኢንተርቪው አድርጌ ነበር ከአሜሪካን እና ወደ $2 ቢሊዮን መክሰሩን ነግሮኝ ነበር በዚሁ ሚዲያ ላይ። አንተ ደግሞ ካተረፉትና በቢሊዮነሮች ደረጃ ከ97 ተነስተው ወደ 43 ከፍ ያልከነህና እሱ እንደነገረኝ ከሆነ ሼር ነው የሸጠው። ብዙ ሼሮች ነበሩት፣ አንድ ላይ ነው ዳውን ያደረገው። አንተ ግን በዚህ አይነት አሰራር አይደለም ማለት ነው ሀብትን የመሰረትከው? አይደለም። ምክንያቱም እኔና ቤተሰቤን ብዙውን ካምፓኒ ሆነ የምናደርገው ሼር አልገባ፣ የሰውን ብር አልወሰድኩ፣ ሰውን አላከሰርኩ። ብከስር በራሴ ነው፣ ቢጨምር በራሴው ነኝ። ያው ነው እንግዲህ እንደምታውቀው። በአንድ ወቅት ሚሊኒየም አዳራሽ የተሰራው ለበዓሉ ነው፣ ከበዓሉ በኋላ ይፈርሳል የሚባል ነገር ነበረ። ይሄ አቋም ተቀይሯል ጋሽ መሐመድ? በመጀመሪያ ሚሊኒየም አዳራሽ ከየት አንድ ነገር ስማስባት በአስቸኳይ በዘጠና ቀን ውስጥ ስናቀርበው ይህን ያህል አገልግሎት ይሰጣል አልገመትኩትም ነበር። ነገር ግን አሁን ለሀገሪቱ የሚሰጠው አገልግሎት እየሰፋና እየበዛ ሄደ። ለማፍረስ እቅድ የለንም፣ ግን ያለን ምንድነው ፌስ ሊፍቲንግ እና አንዳንድ ነገሮችን አካባቢውን ሰርተን የመለወጥ እንትን አለ እንጂ ለማፍረስ አያስፈልግም ብለን ወጥበናል። ለጊዜው ግን በዛ የታሰበ ሆቴል አለ፣ የታሰበ የልጆች መጫወቻ አለ፣ ሌላ መዝናኛዎች አሉ። እነሱንና ቢልዲንጉን በሌላ መልክ እንለውጠዋለን ብለን ተስፋ አለን። በአንድ ወቅት ስትናገር ኢትዮጵያ ውስጥ ኢንቨስት የማደርገው በልቤ ነው ካለኝ ፍቅር፣ ባህር ማዶ ደግሞ ሌላ ቦታ ላይ በአንጎሌ ነው ብለህ ነበርና አንዳንዶች እንዲብራራላቸው ይፈልጋሉ። ምን ለማለት ነው የፈለግከው? በመጀመሪያ በአንጎል የሚታሰብ ሞላው ዓለም ውስጥ የሚደረገ ኢንቨስትመንት እርግጥ ነው በአንጎል ታስቦ ኢንቨስትመንቱ ምን ያህል ነው፣ ምን ያተርፋል፣ በዚህ ጊዜ መልሳል የሚል ነገር ያስፈልጋል። ያ በአንጎል ታስቦ ኤክስፐርቶች መጥተው ወርደው ጥረው ይሄን ይመስላል ብሎ ይላሉ። ነገር ግን ኢትዮጵያ ውስጥ ያለው ኢንቨስትመንት የሀገሪቱን ለውጥ ስለምፈልግ አገዳችን ሀገር እኔ ተወልጄባት እኔ ግጥረው በወጣትነት ገነባሁት አድጌ የእናቴ አደራ ስላለብኝ ያችን ሀገር በምንም አይነት በአእምሮ ብናስብ ብዙ ወጣ ውረድ ይኖረዋል። ምንም ውጤታማም ላይሆን ይችላል። ምክንያቱም ፈላጊ ሀገር ነን። ብዙ አንዳንድ ችግሮች አሉ። እነዛን ነገሮች ለማስተካከል ብዙ ወጥቶ ይኖራል። ግን በልብ የማስበው ያለኝ ፍቅርና ያለኝ ትልቅ ሀሳብነት ሀገር በምንም አይነት በአእምሮ ሳይሆን በልብ ታስቦ አገሪቱን ወደፊት ለማበልጸግና ድህነት ድሃም ባለውን ሀገር ይህን ለማጥፋት ከተነሳሱት አንዱ ሰው በመሆኔ በዛ መልክ ነው፣ በልቤ ነው እንጂ በአእምሮ ያላስበው ነው ያልኩት። የኢትዮጵያ ፍቅር ግን ከልብ የመነጨ ነው። ያ የልብ ፍቅር ደግሞ ምንም የሚፍቀው የለም፣ የሚገፋም አይደል። የተወራ ይወራ፣ የተፈለገ ሁሉ ነገር ይደረግ። ኢትዮጵያዊነትን ማንም ቆዳዬን አይከፋትም።
ምን ያህል ጊዜህን ኢትዮጵያ ውስጥ ታጠፋለህ? ምን ያህል ሀብቶችን እዚህ ሀገር ውስጥ ያሉትን ትቆጣጠራለህ? ጋሽ መሐመድ አንድ ነገር ልንገርህ። እኔ በየሄድኩበት ሀገር የኢትዮጵያ ቴሌቪዥን ያለው በየሄድኩበት የትም ግን ዩሮፕም ልሂድ ኢትዮጵያ ቴሌቪዥን አለኝ። የኔን የቴሌፎን ቢል ብታይ 70% የኢትዮጵያ ኮል ነው እንጂ በደንብ እኔ ብዙን ጊዜም ባልታይ ድርጅቶች ውስጥም እየሄድኩ ዙሬ ባላያቸው የታመኑ ሰዎች አሉ። ሁላቸውም ድርጅታቸውን ይሰራሉ። እርግጥ ነው ሰው ያቅሙን ያህል ነው የሚሰራው። አንዳንዱም አቅም አንሶት ሲለፋለፍ ታየዋለህ። እንዳይወርቅ ትረዳዋለህ፣ ታስብለታለህ። ግን ያው ነው እኛ ሁሉንም ሰብስበን ስለሆነ የምንኖረው በትዕግስትና በብርታት ይሰራል። ትንሽም ከፍቶት የሚሰራም አለ፣ ታሞም ይሰራል። ብዙ ጣጣ ውስጥ ነው ያለው ኢትዮጵያ ውስጥ። ግን ለወደፊት ወጣቱ ይተካቸዋል እያልኩ ስለማምን በወጣቱ ስለማምን ወጣቱ እንግዲህ ወደፊት ገብተው ነገሮች ያስተካክላሉ አምንበታለሁ። ለእናት ሀገር የማያልቅ ፍቅር በተሰኘው ዲቪዲ ላይ ብዙ የረዳቸው ሰዎች እንዳሉ ቢታወቅም አሁንም ሼህ መሐመድ ሁሴን አላሙዲን የሚረዳቸው ዝነኞችን ነው የሚሉ አሉ። ምላሽ ምንድን ነው? ዝነኛ የሚባለው ማን ነው? ጥላሁን ገሰሰ ነው? ምን አለው? ምኒልክ ወስናቸው ነው? ምን አለው? መንግስቱ ወርቁ ነው? ምንድነው? ዝነኛ ነበሩ እንጂ አሁን ዝነኞች አይደሉም። እነዚህ በጊዜያቸው ሰውን ሁሉ ረድተዋል፣ አስደስተዋል፣ ብዙ ነገር አድርገዋል። እነሱ ካተረዱ ማንም ይረዳ። ዝነኝነቱ ምኑ ነው? የት ቦታ ነው? እነ በኋላ ያመጡ ዝነኛ የነበሩት የሚያሰክማቸውና የሚረዳቸው አጥር ሲጣሉ እነዚህ መጣል ነበረባቸው። እነዚህ ሁሉ መረዳ ሁሉ የኢትዮጵያ ሕዝብ ለማውቀው ሰው አምጥቶ ሲነግረኝ ማንንም ከማንም አለኝም። ሃይማኖት አለኝ፣ ወገን አለኝ፣ ጾታ አለኝ። ሁሉንም ነው መረዳው። የተቻለኝን ያህል አረጋለሁ። በዚህ የበለጠ ምንም ማድረግ አይቻልም። እንግዲህ የኢትዮጵያ ሕዝብ በሙሉ እንግዲህ ይረዳለሁ ብዬ ብነሳ እኔ እንጃ 80 ሚሊዮን ሕዝብ በየት በኩል እንደምገባ አላውቅም። ከዚህ አንጻር እንግዲህ የቻልኩትን ሁሉ እስከ ግማሽ መንገድ መጥቼ ሁሉን ለማስደሰት እየጣርኩ ነው እያልከኝ ነው? ኤግዛክትሊ ነው። ብዙ ጊዜ የመጀመሪያው ሚሊዮን ከመጣ በኋላ ሚሊዮንን ይወልዳል ይባላል እና ሚሊዮንን ከወለደ ደግሞ ከመጀመሪያው ሚሊዮን በኋላ ብዙም አያደክምም የሚል አስተሳሰብ ያለው ሰው አለ። ምላሽ አለ? አንደኛ ሚሊዮን ለማምጣት ድክመት አለው፣ ሩጫ አለው፣ ጥንቃቄ ያስፈልገዋል። ሚሊዮን ደግሞ ሚሊዮን እንዲወርድልህ ከፈለግ አሁንም የበለጠ መስራት ያስፈልጋል። እንደው ሚሊዮን ይወልዳል ብለህማ የምትጠብቀው እኔ ጌታ ቁጭ በበላሁ። እስኪ ወደ ኳሱ ልውሰድህ። የቼልሲ ደጋፊ ነህ ሲባል እሰማለሁ። እውነት ነው መሐመድ? እንዲህ ያለ ነገር አይነካኝም። የአርሰናል አርሰናልስ? አርሰናል በጣም እደግፈዋለሁ። በጣም ወደው ቲም ነው። ቅዱስ ጊዮርጊስ ቼልሲን በለጠ መባሉን ሰምተሃል ጋሽ መሐመድ? እንግዲህ አንዳንድ ጊዜ ተረቀረኛ የሰወረን ጋዜጠኛ የሰወረን ብያለሁ። የጋዜጣ ወሬ ሳይሆን አይቀርም። እንደው ለእናንተ ያለውን በሩቁ ነው እንጂ በቅርቡ መቅረብ መጥፎ ነው። እስኪ እኔም የአርሰናል ደጋፊ ነኝ። ብዙ የአርሰናል ደጋፊዎች አርሰናልን ገዝተህ ደረታቸው ላይ የኢትዮጵያ አየር መንገድ እንድታስለጥፍላቸው ይፈልጋሉ። ብላሽ አለ? አይ እሱ ቢሆን ደስ ይለኛል። ግን አርሰናልን ከመግዛትና ደጋፊ ከመፍጠር ዓላማ ላይ ያሉትን እርሻዎችን ማልማቱ ነው የሚበልጥ። አሁን ለጊዜው ያለኝ ፕላን ኢትዮጵያ ውስጥ ያቀድኳቸውን የእርሻ ልማቶች ላይ ፎከስ ለማድረግ ነው። እንደዛ ካልከው እንደውም አንድ ነገር ትዝ አለኝ። ከአሁን በፊት $4 ቢሊዮን ግብርናው መስክ ላይ ብርህን ኢንቨስት በማድረግ የኑሮ ውድነትን ተረት አደርጋለሁ ብለህ ተነስተሃል። ከምን ደረሰ እሱ ፕሮጀክት? አንደኛ ተረት አይደለም፣ ሀቅ ነው፣ የሚሆን ነው። ደግሞ በቅርቡ ታዩታላችሁ። ወሬ ብቻ አይደለም፣ ሀቅ ሆኖ ስነ ስርዓቱን ይዞ በቅርቡ አሁን ስራ ይጀምራል። የመጀመሪያው እርሻችን በጋምቤላ ኤሪያ ነው። ከዛ ቀጥሎ አማራ ክልል፣ ከዛ ቀጥሎ ፓራሬል ነው የሚሄደው። አፋር ውስጥም ኦሮሞ ክልል ውስጥም አለ። እርሻዎች በሰፊው ለመስራት መንግስት ፈቀደልን። እኔ ብቻ አይደለሁም፣ ብዙ የገልፍ ስቴት ኢንቨስተሮች እየመጡ ናቸው። መሐመድ፣ እስኪ ሀብት ሁሉ ቢቀርና በዚህ ዓለም ላይ ሁለት ነገር ብቻ ይኑርህ ብትባል ምንና ምንን ትመርጣለህ? በመጀመሪያ የምመርጠው የኢትዮጵያ ሕዝብ ሰላምና ጤንነት ነው። የህዝብ ተጎድቷል፣ ተበሳቅሏል።
አሁን አብረን አንድ ላይ ሆነን አገራችንን ለመገንባት ምኞት የምመኘው ነው። ለወደፊትም የማየው ነው፣ የሚታይም ነው በቅርብ ጊዜ። ሁለተኛውስ ምርጫ? ሁለተኛው ምርጫ ከህዝቤ ጋር በሰላም መኖር ነው የምፈልገው። ህዝቤና ሀገሬ ነው መልሱ ማለት ነው። በቃ ህዝብና ሀገር የበለጠ ምን አለ? እኔ ወንድም ሀብታምነት ሲባል ጮማና ውስኪ ብቻ የሚመስለን አለንና አላሙዲንና ሽሮ እንዴት ናቸው መሐመድ? እኔ እውነቱን ልንገርህ፣ ሽሮና እኔ በጣም የሚዋደዱ ጓደኛሞች ናቸው፣ የማይለያዩ። በሳምንት ቢያንስ 3 ቀን የማትቀመጭ የሽሮ ነገር። የጥላሁን ገሰሰን ዘፈኖች በጣም ተወዳቸዋለህ። ከታዳጊነት ህይወት ጋር የሚገናኝ ነገር አለ ጋሽ መሐመድ? በጣም በተለይ ኧረ እባካችሁ ስራዬን ልስራበት የሚለው ዘፈኑ በጣም ሁልጊዜ ትዝ ይለኛል። ተውኝ የሚልበት ጊዜ ነው። ስራችንን እንስራ ዘፈኑ ሁልጊዜ ትዝ ይለኛል። ያለው ሰው አላሙዲን ይባላል፣ ያጣው ደግሞ አጣሙዲን ሲባል ሰማ ነበር በፊት። ይሄ የእናንተ የወሬ ሻጮች አባባል ነው እንጂ እኔ ያገኘም ያላገኝ ያጣም ሀብታም ነው፣ ያገኘም ሀብታም ነው። ምክንያቱም አጥተህም ተነስተህም ተኝተህ የምታድርበት ጉዳይ አለ፣ አግኝተህም ተጨንቀህ የምታድርበት ጉዳይ አለ። ስንት ነገር አለ። ዝም ብሎ ይሄ የወረኞች እንትን ነው እና እኔ እስኪ ቢሊዮነሮች ማህበር አላችሁ፣ ትገናኛላችሁ። ከቢሊዮነሮች ጋር ያለህ ግንኙነት አለ? አሁን ካነበብነው ዝርዝር አንዱንም አላውቃቸው። ሳውዲ ያሉትን በጥቂቶቹ በስራ ሳይሆን በሌላ መልክ እንገናኛለን። እንጌት ገንዘብ ላይ አንዳንድ ቦታ ላይ ግብዣ ላይ ያው፣ ግን ሌሎቹን ዓለም ላይ ያሉትን አረንጓዴ የሆኑ ቢጫ አላውቃቸው። ብዙዎች ቢዝነስማን መሆን ይፈልጋሉ። አንተ የደረስክ አንተ ማለት ራዕይ ነህ፣ መድረሻ ነህ። መሆን የሚፈልጉትን ታዳጊዎች ሲጠየቁ ሁሉ እንዳንተ ሊሉ ይችላሉና ምን እንዲያደርጉ ትመክራቸዋለህ ጋሽ መሐመድ? አንደኛ ሐቀኛ ሆነህ መገኘት አለብህ። ሁለተኛ ለእኔ ሳይሆን ለእኛ የሚል ዓላማ ይዘህ መነሳት አለብህ እንጂ ብቻህን ዝብላካት ብቻ ነው የምትቀረው። እዛው ራስህን ስተገላበት ነው የምትቀርበው። ለእኛ ብለህ ከተነሳ ለሰውን እጠቅማለሁ እኔም እጠቀማለሁ ካልክ በዛን ጊዜ ራሱ ስራውም ይፈጠራል። ቢዝነስማን ለመሆን ቀላል ነው። ሐቀኛ፣ እውነተኛ፣ ጥሩ ትጉህ ሰራተኛ መሆን አለብህ። አለበለዚያ ጥቅም የለውም። ይሄ ነው ዋናው። ብዙ ሰዎችን ነው የምታስተዳድረው፣ በስር ብዙ ሰራተኞች አሉ። ስለነሱ ስታስብ ምን ይሰማሃል? እኔ እነዚህ ሰዎች አንደኛ ጤነኛማ ሆነው ስራተው ስራ ፈት እንዲሆንም አልፈልግ። ድርጅቴ እንኳን አንዳንድ ጊዜ ምንም ውጤት ባያመጣ ሰራተኛው ግን እንዲጎዳ አልፈልግም። እኔ አንድ ነገር ልንገርህ። እኔ በመጀመሪያ ይሄን እድል ስለሰጠኝ አመሰግናለሁ። ሁለተኛ በቅርብ ጊዜ ለኢትዮጵያ ቴሌቪዥን አንድ ኢንተርቪው እሰጣለሁኝ። በዛን ጊዜ በሰፊው ብዙ ነገሮች ለሀገር የሚጠቅም ነገር እንወያይ ይሆናል። ምክንያቱም አሁን በጣም ውጥረት ላይ ያለሁት ይችን የእርሻ ፕሮግራም በሰፊው ልጀምራት ስለፈለግኩኝ ቶሎ ብለን ከሳውዲ መንግስት ጋር የተነጋገርን ነው። በሰፊው ልነግርህ አልችልም። የሳውዲ መንግስት የሚደግፈው ነገር ነው። ለኢትዮጵያ ያለው አክብሮት የተለየ ነው። የኢትዮጵያ መንግስትም የሚያደርገው ያለውን በጣም አፕሪሼት ያደርጉታል። የኢትዮጵያ መንግስትም በኃይል እየታገለ ነው ብዙውን ኢንቨስተሮች ወደ ሀገር በመመለስ። እነዚህ ኢንቨስተሮች ገብተው ሀገሪቱን ለውጠው ለማየት ምኞቴ ነው። ለወደፊትም ብዙ ለውጥ እንደሚመጣ እኔ ተስፋ አለኝ። እንግዲህ ፈጣሪ ከኛ ጋር ይሆንና ይሄን ለውጥ እንይ። ምን ዘፈን ልጋብዝህ መሐመድ? አንደኛ ስልኩ በጣም ስላስቸገረኝ ሰረቼ መረረኝ የሚለውን እሱን ዘፈን አዘፈንላቸው ተደረገው። ስለሰጠኝ አጥር ያለ መግለጫ በጣም ነው የማመሰግነው። አከብራለሁ፣ እወድሃለሁ። እወዳቸዋለሁ። ሀገሪቱን ለቁም ነገር እንምራታችሁ። አመሰግናለሁ። እንዴ ነው